السلام عليكم ورحمة الله وبركاته. ሰላም ውዶቼ እንዴት ናችሁ? ሰላም ናችሁ ወይ? አለን አልሐምዱሊላህ። እስኪ ተይኝ በእናትህ እስቲ ምርር ብሎኛል። እኔ ተይኝ አንዴ ብሶቴን እስቲ ልጠይቃችሁ። የምር እናንተ እኔ ኧረ እስቲ እኔ ብቻ ነኝ ወይስ እናንተም ጋር አለ ይሄ ነገር? እኛ የአረብ ሀገር ምን አረብ ሀገር ብቻ ኧረ እንደው ከኢትዮጵያ ውጪ ስደት ላይ ያለ በሙሉ መቼም በቃ የኢትዮጵያ ሰው ለስራ ከሀገሩ ከወጣ በኋላ ወይም በስደት ምክንያት ሌላ ሀገር አረብም አውሮፓ እየኖር የሆነ በቃ እንዲህ እኛ ስንመጣ የደህና የሚኖሩ የነበሩ ሰዎች እኛ ወደ ውጭ ሀገር ስንሄድ ምንድነው ችግሩ? ከየት ነው የሚመጣላቸው? እኔ የምለው ችግሩ ከየት ነው? በቃ ከየት ነው ይሄን ችግሩን ከየት እንደሚያመጡት አላውቅም። እኔ እያለሁ ጤነኛ የነበሩ ሰዎች አሁን ላይ ችግር በችግር አረ እኔ ደሞዝ የራሱ ስንት ቀን እንደቀረው እኔ አላውቀው። እነሱ ግን ስንት ቀን እንደቀረው ስለሚያውቁ 2 ቀን ምናምን ሲቀረው በቃ እንትን ተፈጥሮ እንደዚህ ሆኖ እንደዛ ሆኖ እንዴ! አረ እስቲ ምንድነው እስቲ ረጋ በሉ። ምንድነው እናንተ ገና ደሞዙ ሳይደርስ ስላቸው እንዴ 2 ቀን እኮ ነው የቀረሽ 2 ቀን የቀረሽ። እኔ ከምሰራው በላይ እናንተ ናችሁ ቀኔን የምትቆጥሩልኝ። 2 ቀን ቀረሽ። በጣም ነው የምር በጣም ነው። እኔ እንጃ አላቅም ምን እንደምላችሁ የምር። እኛ ሰርተን ብሩ እኛም ጋር እኮ እንዲቀመጥ እንፈልጋለን። ብሩ ቶሎ ብላችሁ ብቻ ገና ወሩ ሳይደርስ ለሚቀጥለው ወር ብላችሁ ችግር የምታዘጋጁ ነው የሚመስለው። እውነት አሁን አረብ ሀገር ያለ ሰው በሙሉ እውነት እኔ እንጃ አረብ ሀገር የምትኖር ሴት መልሳ አረብ ሀገር የምትመጣው በእንደዚህ አይነት ምክንያት ነው። ብሩ ለሷም ያስፈልጋታል። እሷም ሄደችው እኮ የራሷ የሆነ አላማ አላት። የራሷ የሆነ ነገር ማድረግ ስለምትፈልግ ነው ወይም ትፈልጋለች ብላችሁ ለምን አታስቡም? ለምን አታስቡም? እኔ ብቻ አይደለም ይሄ የሁሉም ቤት ያለ ነገር ነው። ይሄ ነገር እውነት ይሄንን ቪዲዮ ለምታዩት ለሁላችሁም፣ ለወላጆች፣ ለእህት፣ ለወንድም እውነቴን ነው የምላችሁ። አልፎም ተርፎ ለአክስት፣ ለአጎት ልጅ የሚጨነቃለ። ለምን ብሩ እኮ እኛም ያስፈልገናል እንዴ? ብሩ እኛም ጋር እኮ እንዲቀመጥ እንፈልጋለን። ገና ወሩ እንደገባ ቶሎ ብለሽ ላኪ፣ እንዲህ ተፈጥሯል፣ እንዲህ እንትን ብሎብናል። ገና ለሚቀጥለው ወር ችግር የምታዘጋጁት። አረ ቤተሰብ እንተዛዘን፣ አረ እንተሳሰብ። እዚህ ያለውን ጉድ እኮ ስለማታውቁት ነው ደፍራችሁ ችግር ማውራት የምትችሉት። አረብ ሀገር የረገጠች ሴት እንደዚህ ደፍራ ብር ብላ አትጠይቅም። ለምን? ታውቀዋለች ያለውን ነገር ታውቀዋለች፣ ምን አይነት ላይፍ እንዳለ ታውቀዋለች፣ ምን አይነት ድካም እንዳለ። መተኛ ስትፈልጉ አትተኙም፣ ማረፍ ስትፈልጉ አታርፉም፣ መብላት ስትፈልጉ አትበሉም። ሁሉም ነገር በእነሱ ስር ነው። ኢቭን መብላት እንኳን ብትቺ መጣራታቸው በቃ ያለው የስራው ብዛት ያለው የሆነ ነገር ቁጭ ብላችሁ ልትበሉ አይሰጣችሁም። ያ ነገር ይሄ ሁሉ ነገር ተቋቁሞ ነው ይሄ ሰው ያንን ገንዘብ የሚያመጣው። እናንተ አፋችሁን ሞልታችሁ ብር ላኪ
እንደዚህ እንትን አፋችሁን ሞልታችሁ ብር ላኪ። ወርሽ አልደረሰም እንዴ? ምን ነው ደሞዝ የምትከፍኝ እኮ ነው የሚያስመስልብሽ። እውነት ደሞዝ የምትከፍሉ ነው ደሞዝ ልትከፍሉን የምትጠይቁን ነው የሚመስለው እንጂ ያለንን ሙጭልፍ ልታርጉን አይደለም። ሁሉም በየራሱ ፊና አኮብክቦ ይጠብቃል ሊበላ። በትንሽ ነገር የምትፈታዋን ችግር ቆልለው ይልኩባችኋል። የምር ቆልለው ይልኩባችኋል። ታዲያ እዚህ እኛ ደግሞ ይሄ አረብ ሀገር የምንመጣ ሴት ገና ኤርፖርት ላይ የሆነ የሚወጉን መርፌ ያለን የሚመስለኝ። ገና የዋህ እንሆናለን። ለምን የዋህ ምን ሆነው ነገር አለ? የሆነ ለራሳችን ማሰብ የምናቆምበት ነገር አለ። በቃ ከኤርፖርት እግራችን ከኢትዮጵያ እንደወጣ የምንኖረው ለሰው ይሆናል። ለነሱ ችግር፣ ለነሱ ደስታ፣ ለነሱ መፍትሄ፣ ለነሱ የሆነ ነገር በትንሽ የምትፈታዋን ችግር እኛ ላይ ትልቅ ችግር አድርገው ይቆልሉትና የእኛን ገንዘብ ፈለገ። አረብ እናታችን እውነት እኔ እንጃ። የአረብ ሀገርን ሴት ችግር፣ ድካሟን፣ ልፋቷን የምትከፍለው መስዋዕት ተነግሮ አያልቅም። ማንም ቢናገረው አይገልጽም።